ሰላም ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እየበረታችሁ ነው? አይዞን በርቱ። በባለፈው ቪዲዮ እንግዲህ ፕላትፎርም ላይ የምንሰራባቸው ዘዴዎች በጌም፣ በጋምብል፣ በኤጀንት ኮይን ሴለር በመሆን ኮይን በመሸጥ በታስክ በእያንዳንዱን ነገሮች አሳይቻችሁ ነበር። አሁን ደግሞ እያንዳንዳቸውን ገነጣጥለን በፓርት እንመለከታቸዋለን። እንግዲህ ዛሬ ስለ ኤጀንት ነው የማወራችሁ፣ ስለ ኤጀንት ሌቭል። በየትኛውም ፕላትፎርም ትልቅ ተከፋይ የሚሆኑ ሰዎች በየቲክቶክ መንደሩ በቀን ይሄን ያህል ዶላር፣ በወር ይሄን ያህል ሺህ ብር እሰራለሁኝ፣ በወር ይሄን ያህል ሚሊዮን አንቀሳቀሳለሁ የሚሏችሁ በዚህኛው ነው፣ በኤጀንት ነው። በኤጀንሲ ነው፣ ኤጀንት ሆኖ በመስራት ነው። ይሄን ነው እንግዲህ ዛሬ ነው የማሳያችሁ። የዚህን አልጎሪዝም እንዴት ነው ህይወታችንን መለወጥ የምንችለው የሚለውን ነው የምነግራችሁ። እውነቴን ነው የምላችሁ። በኢትዮጵያ ሁኔታ ውስጥ አሁን ጌመር እንዳንሆን ገንዘብ የለንም፣ ፋይናንሻሊ ስቴብል አይደለንም። ጋምብለር እንዳንሆን በተመሳሳይ ኮይን ሴለር እንዳንሆን እሱም ኢንቨስትመንት የሚጠይቅ ነው፣ ገንዘብ ማውጣት የሚጠይቅ ነው። ታስክ ደግሞ አንድ ጊዜ $10 ከማውጣት ውጭ ይችኝ ታስክ ምንላት ማለት ነው። አንድ ጊዜ $10 ከማውጣት ውጭ የሚጠቅመን ነገር የለም። ስለዚህ ያለን አማራጭ ኤጀንት መሆን ነው። ኤጀንት ስራ ደግሞ ላወቀበት ሰው ለገባው ሰው በጣም ቀላል ነው። ብር ማውጣት አይጠበቅብንም። ስለዚህ ይሄን ከተረዳችሁ በእርግጠኝነት ከ2 ወር 3 ወር በኋላ በደንብ አድርጋችሁ ከሰራችሁ ህይወታችሁን መለወጥ ትችላላችሁ። ስለዚህ ሌትስ ጎ እንግባና እያንዳንዱን ነገር እንመልከት። ተከተሉኝ እስኪ። ኤጀንሲ ላይ ገባሁኝ። ኤጀንሲ ላይ ከገባሁ በኋላ ኤጀንት የሆነ ሰው እንደዚህ አይነት ገጽታ ነው የሚመጣለት። እንደዚህ አይነት ገጽታ ነው የሚመጣለት። የእናንተ ይሄኛው ላይት አይኖርም፣ የጀመራችሁ ሰዎች፣ ምክንያቱም ገና ዜሮ ሌቭል ላይ ስለሆናችሁ። የኔ ያው ስላደገ ነው ማለት ነው። እና አንዳንድ ነገሮችን እንነጋገር ስለ ኤጀንት ሌቭል ማለት ነው። እንግዲህ ኤጀንት ስንሆን ዋናው ዓላማው ሰዎችን መመዝገብ ነው። አሁን ይኸው 75 ሆስት አለኝ፣ 66 ኤጀንት አለኝ። እኔ የመዘገቧቸው በድምሩ 141 ልጆች አሉኝ ማለት ነው። ይሄ ዳይሬክት ነው፣ ዳይሬክት ልጆች ናቸው። ከዛ ደግሞ ከላይ ምን አለ መሰላችሁ? እዚህ ጋር ይኸው ኮሚሽን የምንከፈልበት መንገድ ኤጀንት ሌብሎች አሉት። ባይ ዘ ወይ ኮሚሽን ማለት በኖርማል ዓለሙ ወስጄ ሳሳያችሁ፣ ለምሳሌ እናንተ አንድ ቤት መሸጥ ብትፈልጉ አንድ ደላላ መጥቶ ወይም ደላላ ጋር ሄዳችሁ ያን ቤት እንዲያሸሽጥላችሁ ብትጠይቁት ያ ደላላ ለዛ ደላላ 2 ሚሊዮን ብር ይሸጥና ከዛ ላይ የሚቆርጠው እሱ አለው። ኮሚሽን የሚባለው ያ ነው። ለሱ ለደላላው የምትከፍሉት ነገር አለ። ልክ በፕላትፎርም እንደዛ ነው። እኛን ፕላትፎርሙ የሚያይን ልክ እንደ ደላላ ነው። በጣም በርካታ ሰው ወደ ፕላትፎርሙ ስናስተዋውቅለትና በውስጣችን አድርገን ልክ እንደዚህኛው ማለት ነው መዝግበን ስናሰራ ለእኛ ኮሚሽን የሚባል ነገር አለ። ኮሚሽን የሚባል ነገር ያስብልናል። ያ ኮሚሽን የሚያስብልን መጠን በዚህኛው ኤጀንት ሌቭል የተወሰነ ነው። አያችኋ? በዚህኛው ኤጀንት ሌቭል የተወሰነ ነው። የመጀመሪያው ሌቭል ዲ ሌቭል ይባላል። ዲ ሌቭል ይሄ 8% ኮሚሽን። ሁለተኛው ሌቭል 12% ሲ ይባላል። ሶስተኛው ሌቭል ቢ ይባላል 16%። አራተኛው ሌቭል ኤ ይባላል 18%። እንደዚህ ፕላትፎርም ነው የማወራችሁ። አምስተኛው ሌቭል ሱፐር ይባላል። ስለዚህ ይሄው እንደምታዩት ነው 8%፣ 12፣ 16፣ 18፣ 20 በዚህ መንገድ ነው ኮሚሽን ሊታሰብልን የሚችለው። እንዴት ነው ይሄን ሌቭል ማሳደግ የሚቻለው ካላችሁ ደግሞ ወደ እሱ ልንመጣበት ነው ማለት ነው። አንድ ሰው እንደገባ እዚህኛው ላይ ነው 8% ላይ ነው የሚሆነው ሌቭሉ 8%። ያ ማለት እንደሱ 8% የሆኑ ኤጀንቶች ካሉ ከነዛ ምንም ኮሚሽን ማግኘት አይችልም ማለት ነው። ስለዚህ ይሄኛው ሌቭል እንዴት ነው የሚያድገው ካላችሁ በዋናነት በምንም አይደለም፣ በኤክስቼንጅ በጊፍት ነው። በቃ የእናንተ ልጆችም የልጅ ልጆችም ኤክስቼንጅ ሲያደርጉ ጊፍት ለራሳቸው ሲሰጡ ከዚህኛው ከ8% ወደ 12%፣ ከ12 ወደ 16፣ ከ16 ወደ 18 እያደጋችሁ ትሄዳላችሁ። የኔ አሁን ተመልክቶ አጠቃላይ ትራንዛክሽን እዚህ ጋር ነው የሚታየው 396,629,027 ይላል ማለት ነው። ስለዚህ ወደዚህኛው ወደ ኤ ልገባ እንግዲህ ኦልሞስት ወደ 100 ሚሊዮን አካባቢ ነው የሚቀረኝ ማለት ነው። ወደ ኤ ልገባ ማለት ነው።
ስለዚህ በዚህ መንገድ ነው። ነገር ግን አሁን ከባድ መስሎ እንዳይታያችሁ፣ የእውነቴን ነው የምላችሁ፣ ከባድ መስሎ እንዳይታያችሁ። ይሄ ሲባል በፕላትፎርም ውስጥ ደግሞ ምንም ይባላል መሰላችሁ? ፒራሚድ የሚባል አለ። ፒራሚድ የሚባል አለ። ላሳያችሁ፣ ተመልከቱኝ። አሁን እዚች ጋር አንድ ሰው እንወክል። አንድ ሰው እንወክል። ማንን ልወክላችሁ መሰላችሁ? ዳኒ ልወክላችሁ። ዳኒ የሚባል ልጅ አለ ልበልና ልወክላችሁ። ዳኒ 5 ልጆችን መዘገበ። ኤ የተባለ፣ ቢ የተባለ ልጅ፣ ሲ የተባለ ልጅ 3፣ ዲ የተባለ ልጅ፣ ኢ የተባለ ልጅ መዘገበ ዳኒ። እንግዲህ የፒራሚድን እያስረዳኋችሁ፣ ይሄ ፒራሚድ ይባላል። ሰንሰለት ነው። ፕላትፎርም ላይ ፒራሚድ ያለው ፕላትፎርም ይሄ ነው። ፒራሚድ ያለው ፕላትፎርም ምን ይባላል? የልጅ የሚያስብ ማለት ነው። ከዛ እነዚህ ልጆች እያንዳንዳቸው 10 ልጅ መዘገቡ። 10 ልጅ በሆስትም በኤጀንትም ሊሆን ይችላል። 10 ልጅ መዘገቡ። 10 ልጅ ሲመዘግቡ አሁንም ደግሞ እነዚህ 10 ደግሞ እያንዳንዳቸው አስቡት፣ እያንዳንዳቸው ደግሞ 5 ይመዝግቡ፣ ችግር የለውም። 5 ይመዝግቡ። አሁንም ደግሞ እነዚህ እያለ ወደታች ይቀጥላል። ከነዚህ ሁሉ የሚመጣው አንዴ ኤክስቼንጅ ሲያደርግ ይሄ ሁላ በዚህ በግራም በቀኝም ዳኒ እንግዲህ ዳኒ ጋር የሚመጣው ኮሚሽን እና ትራንዛክሽን እንዴት መሰላችሁ? ቆይ ላሳያችሁ። እነዚህ 5ቱ ኤክስቼንጅ ሲያደርጉም ዳኒ ጋር ትራንዛክሽን ይጻፋል። የት ጋር ማለት ነው? እዚህ ጋር ቅድም ባሳያችሁ እዚህ ጋር ይጻፋል። ይሄኛው ሌብልም ያድጋል። እነዚህ 10ዎቹም ሲያደርጉ ኤክስቼንጅ 10ዎቹ በድምሩ 50 ሲያደርግ ማለት ነው ዳኒ ጋር ይጻፋል። ከሱ በታች ያለ ይሄኛው እንደዚህኛው ፕላትፎርም አንሊሚትድ ነው፣ አይቆምም። በቃ ወደ ታች ልጆች የተመዘገቡ ሲሄዱ እነዛ ልጆች ሁላ ኤክስቼንጅ ሲያደርጉ ለራሳቸው ጊፍት ሲሰጡ የትኛው ሌብል ያድጋል ማለት ነው? ይሄኛው ሌብል፣ ቅድም የነገርኳችሁ ሌብል፣ ይሄኛው ሌብል እያደገ ይሄዳል። ይሄኛው አደገ ማለት ከዛ በኋላ የእናንተ ልጆች ቅድም ያሳያችሁ ኤ ምናምን እያልኩኝ የእናንተ ልጆች የልጅ ልጆች ኤክስቼንጅ ሲያደርጉ ጊፍት ለራሳቸው ሲሰጡ ሌብላችሁ 8 ከሆነ ፕላትፎርሙ ከሚቆርጠው 30% ላይ በ8% ያስብላችኋል። በ8% ሌብላችሁ 12 ከሆነ ደግሞ በ12% ከነዚህ ከላይኞች ሌብሎች ማለት ነው። ከነዚህ ያው ከዚህ ካሳያችሁ 16 ከሆነ በ16%፣ 18 ከሆነ በ18%፣ 20 ከሆነ በ20% ያስብላችኋል ማለት ነው። ከሚቆርጠው 30% ላይ አንድ ማወቅ ያለባችሁ ነገር እናንተ ኤክስቼንጅ በምታደርጉበት ሰዓት ጊፍት ለራሳችሁ በምትሰጡበት ሰዓት 70% ለራሳችሁ ይገባል፣ 30% ፕላትፎርሙ ይቆርጣል። እንግዲህ ከዚህ ከሚቆርጠው 30% ላይ ነው ለእናንተ ኮሚሽን የሚሰጣችሁ። የሚሰጣችሁ ደግሞ በእነዚህ ሌብላችሁ መሰረት ነው። እነዚህ ሌብል ለማሳደግ ደግሞ ልጆቻችሁ ኤክስቼንጅ ማድረግ አለባቸው፣ ለራሳቸው ጊፍት መስጠት አለባቸው። በቃ በኤክስቼንጅ ነው ፕላትፎርም በዋናነት የሚሰራው ማለት ነው። ስለዚህ እንደነገርኳችሁ ነው እና ቅድም በመሰልሁላችሁ ምሳሌ መሰረት ይኸው ዳኒ አለ ብያችኋለሁ። የዳኒ ልጆች 3 4 5 ኤ ቢ ሲ ዲ ኢ 5 ልጆች ፈጠረ። እነዛ 5 ልጆች ደግሞ የራሳቸውን 10 ቢመዘግቡ ኢቭን 10 እኮ ነው 10 ብቻ ቢሆን እነዚህ 10 ደግሞ የራሳቸውን ኤ ቢ የተባለ አሁንም ይሄ የራሱን እያለ ሲሄድ ይሄ ሁላ ሲመዘግብ አስቡት። ዳኒ ጋር ስንት ሰው ቢመጣ ጥሩ ነው? ይሄ ሁላ ሲሆን ማለት ነው ቢያንስ 1000 ሰው ዳኒ ጋር ይኖራል በውስጡ ማለት ነው። ይሄ ሁላ የዳኒ ልጅ ነው እንግዲህ ይሄ ሁላ የዳኒ ልጅ ነው። እንዲያው በትንሹ ነው 1000 ያልኳቸው እንጂ 10,000ም ሊደርስ ይችላል። ከዚህ 10,000 እና 1,000 ሰው ሁላ የዳኒ ጋር ትራንዛክሽን ይመጣል። ኤክስቼንጅ ሲያደርጉ እነዛ ሰዎች እዚህ ላይ ይጻፍና ይሄኛው ሌብል እያደገ ይሄዳል። ይሄኛው ሌብል እያደገ ሲሄድ ዳኒ የሚያገኝበት 12 ላይ ከደረሰ በ12% ፕላትፎርሙ ከሚቆርጠው 30% ላይ ኮሚሽን ያስብለታል። 16 ከሆነ 16% ላይ
18 ከሆነ 18 ሱፐር ከሆነ እንግዲህ ከአንድ ሰው ነው በዚህ ደረጃ የሚያስብለት። አጠቃላይ ያ ሁላ ልጅ ኤክስቼንጅ ሲያደርግ ጊፍት ለራሱ ሰጥ ሲታሰብ አስቡት። እንግዲህ በዛ መንገድ ነው እኔ ኮሚሽን እየሰራው ያለ። ላሳያችሁ ኮሚሽን እንዴት እንደሰራው ተመልከቱ። ኮሚሽን ዳታ ይላል እዚች ጋር ግቡልኝ። ኮሚሽን ዳታ ተመልከቱ። ይቺ አሁን በዚች ምሽት በዚች ቅጽበት የገባች ናት። አጠቃላይ ጊፍት የሰጡት 6 ሚሊዮን ናቸው። 6 ሚሊዮን ሰብ ኤጀንቶች የልጅ ነው አይታወቅም። በቃ ከየት እንደመጣ ቅድም ባሳየኋችሁ ፒራሚድ ሰንጠረዥ መሰረት ማለት ነው። ኮሚሽኑ ደግሞ 299 ሺህ ኦልሞስት 300 ሺህ ማለት ነው። በአጠቃላይ በአንድ ወር ውስጥ የሰራሁትን በ6 ቀን ውስጥ እዚህ ጋር ያሳያችኋል። የዛሬውን ከሆነ እዚች ላይ ታደርጉታላችሁ። የ6 ቀን ከሆነ እዚች ላይ፣ በባለፉት 6 ቀን የሰራችሁትን ከሆነ እሷ ላይ፣ በባለፉት 29 ቀናት የሰራችሁት ከሆነ ያው ባይሞላም 29 ቀን ይሄን ያሳያችኋል ማለት ነው። እዚች ላይ እናርጋትና ላሳያችሁ በአጠቃላይ የሰራሁትን ኮሚሽን ማለት ነው። ገና በ3 ሳምንት እዚች ላይ ላርጋትና ላሳያችሁ። ገና በ3 ሳምንት ተመልከቱ። ፒራሚድ ስላችሁ በምክንያት ነው። ተመልከቱ እንግዲህ ማየት ማመን ነው። አጠቃላይ ትራንዛክሽን 379,291,654 ነው። ኮሚሽኗን ደግሞ ተመልከቷት ቤተሰብ ጋይስ፣ ኧረ እባካችሁ ለፉ። ኮሚሽኗን ደግሞ ተመልከቷት 18,225,980 ይላል። ይሄ ማለት $180 ማለት ነው። $180 ተሰራ ይሏቸዋል። ይሄ ነው $180 $180 በ3 ሳምንት ውስጥ አሰበት። እንግዲህ እዚህ ጋር በእርግጥ 1,600,000 አለ። ይሄን አልቆጠሩትም። እንዲያው አሰቡት እንግዲህ ከሰብ ኤጀንት የመጣ ኮሚሽን ነው ይሄ። ይኸው ከሰብ ኤጀንት የመጣ ኮሚሽን ነው። ከሆስት የመጣ ኮሚሽን እዚህ ላይ ነው የሚያሳያችሁ። አስቡት እንግዲህ በ3 ሳምንት ውስጥ $180 ማለት አስቡት እንግዲህ በኢትዮጵያ ብር $1 በ175 ብር አስሉትና ራሳችሁ ገምቱ እንግዲህ ያለውን ነገር ማለት ነው። ስለዚህ በእርግጠኝነት ከ2 ወር በኋላ ደግሞ እኔ ጠንክሬ ሰርቼ ብዙ ልጆችን እዚህ ኤጀንት ላይ ወደ 100 ወደ 200 አሳድጌ፣ ሆስት ላይ ወደ 700 ወደ 800 አሳድጌ፣ ይሄኛውን ኤጀንት ላይ ብለን ይሄ ላይት የሆነውን እዚህ ድሮስ ሱፐር ድሮስ አስገብቼ በቀን ይሄ አሁን የሰራሁትን በቀን እየሰራሁ አሳያችኋለሁ። እውነት ነው የምላችሁ። ስለዚህ በደንብ ጠንክሩ። አሁን ቅድም አሳይቻችኋለሁ። ይሄ 66 እና 75 ልጅ ብቻ የኔ እንዳይመስላችሁ፣ የኔ ብቻ እንዳይመስላችሁ ማለት የኔ ልጅ ይሄ ብቻ እንዳይመስላችሁ ልላችሁ ፈልጌ ነው። ቅድም ባሳያችሁ ፒራሚድ መሰረት የዳኒ ልጆች፣ የነባ ልጆች፣ የልጅ ልጆች በቃ እስከታች ድረስ ያሁን ላይ የኔ ልጅ ነው። ትራንዛክሽኑ እዚህ ጋር እየመጣ ይጻፋል። ልክ በዚህ መንገድ ነው ውጤታማ የምትሆኑት። ይሄ ነው እንግዲህ ኤጀንት ሌቭል ትልቁን ኢንከም የሚያሳየው፣ ትልቁን ኢንከም የሚያስገኝል። እንዳያችሁት 18 ሚሊዮን ፖይንት 18 ሚሊዮን ፖይንት በፖይንት እዛኛው ዋሌት ላይ ይጻፋል። በየጊዜው ዊዝድሮው ስለማደርገው ነው። እዚህኛው ላይ ይጻፋል፣ ይመጣል ያኛው ኮሚሽን። ይኸው አሁን እንኳን በዚህ ቅጽበት ይኸው 1,424,849 ፖይንት አለ ማለት ነው በዚህ ቅጽበት። አሁን ይህን ቪዲዮ በምሰራበት ቅጽበት ነው 2 ሚሊዮን ይሞላል በቅርቡ። እና በዚህ መንገድ ነው ቤተሰብ ወገኖች፣ በደንብ በቃ በርቱልኝ። ያልገባችሁ ነገር ካለ ደግሞ በደንብ አስረድችን እንደገና በደንብ አድርጌ ግልጽ አድርጌ እሰራላችኋለሁ። ምናልባት ስለዚህ ነገር በደንብ እንደገና አሁንም በአዲስ ካልኩሌት እያደረኩኝ በደንብ አስረዳችኋለሁ። በርቱልኝ። ታንክ ዩ ሶ ማች ፎር ሊስኒንግ።